ባሻገር ያለው ምስጢር በዓለማችን መድረክ ላይ ስኬት የሚለካበት ሚዛን ለዘመናት ሳይለወጥ ቆይቷል። ያም ችሎታ ነው። በሕፃንነታቸው የላቀ ብቃት ያሳዩ፣ በልዩ ብልሃት የሚደምቁ ወይም የጂኔስ ማህተም የተለጠፈባቸው ሰዎች ወደፊት የታሪክን ምዕራፎች የሚዘግቡ ይመስለናል። ነገር ግን የስነ ልቦና ባለሙያዋ አንጀላ ዳክወርዝ ወደዚህ ዘመን ተሻጋሪ እውነት ፈተናን አመጣች። የህይወትን አስቸጋሪ መንገዶች ስትመረምር እውነተኛው የላቀ ስኬት ምስጢር በሌላ ቦታ መደበቁን ደረሰችበት። እሱም በውስጥ በሚገኝ ኃይል ነው። እርሷ ግሬት ብላ በምትጠራው የማይታይ ብቃት። ግሬት ምንድን ነው? ግሬት ከጥሬ ዕቃነት ባሻገር የተለየ ወይም ያለ ተአምር ነው። እሱም የረጅም ዘመን ግብ ያለው ፍላጎትና ጽናት ጥምረት ውጤት ነው። የግሬት ባለቤቶች ከሌሎች የሚለዩት በብርቱ ጥበባቸው ወይም በተፈጥሯዊ ብቃታቸው አይደለም። እነሱ የሚደምቁት በጽናታቸው ነው። የውድቀት ነፋስ በተነሳ ቁጥር ፊታቸውን ከሚሰጡ ይልቅ በቆራጥነት ተመልሰው ስራቸውን ከትናንት በተሻለ ሁኔታ ስለሚሰሩ ነው። በዓላማቸው ነው። ፍላጎታቸውን ከቀን ተቀን የሥራ ጫና በላይ አድርገው ሕይወታቸውን በአንድ ነጠላ ግብ ዙሪያ የሚያሽከረክሩት። ግሬት ተሰጥኦ አይደለም። ተሰጥኦ ሲበራ የሚጠፋ እሳትም ሳይሆን በእልህ የሚነድ የትዕግስት ችቦ ነው። ዳክወርዝ እንደምትለው ችሎታ እምቅ አቅም ነው። ያንን እምቅ አቅም ወደ ተጨባጭ ክህሎትና በመጨረሻም ወደ ስኬት የሚቀይረው ጥረት ነው። ጥረት ደግሞ የግሬት ልብ ምት ነው። ስለዚህ ይህ ጥናት ጥያቄው ምን ያህል ጎበዝ ነኝ ሳይሆን ምን ያህል ልቆይ እችላለሁ፣ እስከ መቼስ ልቆይ እፈልጋለሁ ወደሚል ወሳኝ መሰረት ይወስደናል። ታላቅነት በትውልድ የሚገኝ እድል ሳይሆን በፍላጎት የሚጀመርና በጽናት የሚቀጥል የህይወት ጉዞ ውጤት መሆኑን ያበስራል። ግሬት የፍላጎትና የጽናት ኃይል ነው። የስነ ልቦና ባለሙያዋ አንጀላ ዳክወርዝ የላቀ ስኬት ለማግኘት ቁልፉ የተፈጥሮ ብልህነት ወይም ችሎታ አይደለም፣ ግሬት በሚል የገለጸችው የባህሪ መገለጫ መሆኑን በሰፊ ምርምር ታቀርባለች። አንደኛ፣ የግሬት ትርጉምና ዋና መርሆች። ግሬት ማለት አንድ በጣም ለረጅም ጊዜ የሚቆይ የፍላጎትና ጽናት ጥምረት ውጤት የሆነ ግብ ነው። 1.1 ጽናት ወይም perseverance። ይህ ማለት ውድቀት ቢገጥምም፣ ነገሮች አስቸጋሪ ቢሆኑም ወይም እድገት ቢዘገይም ተስፋ ሳይቆርጡ መስራት፣ የጀመሩትን ማጠናቀቅና ተነሳሽነትን ለረጅም ጊዜ ማስቀጠል ማለት ነው። 1.2 ፍላጎት ወይም passion። ይህ ደግሞ በአንድ ርዕስ ወይም ዓላማ ላይ ዘላቂና የማይናወዝ ጥልቅ ፍላጎት መኖርን ያመለክታል። ግሬት ያላቸው ሰዎች የራሳቸውን ዋና የመጨረሻ ዓላማ ወይም ultimate concern አውጥተው ሁሉም ዝቅተኛ ደረጃ ያላቸው ግቦች ወደዛ ዋና ግብ የሚያመሩ መሆናቸውን ያረጋግጣሉ። 1.3 የችሎታ ወይም የብቃት ስህተት or talent trap። ማህበረሰቡ በተፈጥሮ ችሎታ ላይ የሚያደርገው ከፍተኛ ትኩረት ስህተት ነው። ዳክወርዝ ችሎታ ማለት አንድ ሰው በምን ያህል ፍጥነት ክህሎትን ማዳበር ይችላል የሚለው ሲሆን፣ ስኬት ግን በችሎታና ጥምረት የሚመጣ መሆኑን ታስረዳለች። 1.4 በሁለት እጥፍ ይቆጠራል ወይም ጥረት በሁለት እጥፍ ሊቆጠር ይችላል። effort counts twice። የላቀ ውጤት ለማምጣት አብይ ቁልፉ ጥረት ነው። ምክንያቱም ችሎታ ሲባዛ ጥረት እኩል ይሆናል ክህሎት ሲባዛ ጥረት ደግሞ እኩል ይሆናል ስኬት ስለሆነ ነው። በመሆኑም መካከለኛ ችሎታ ያለው ነገር ግን ከፍተኛ ጥረት የሚያደርግ ግለሰብ ከፍተኛ ችሎታ እያለው ጥረት ከማያደርግ ሰው የበለጠ ስኬት የማግኘት እድል አለው። ሁለተኛ፣ ግሬትን ከውስጥ ወደ ውጭ ማዳበር። ግሬት ተፈጥሯዊ ባህሪ ብቻ አይደለም፣ በጊዜ ሂደት ሊዳብር ይችላል። ይህ ሂደት በአራት ደረጃዎች ይከናወናል። 2.1 ኢንትረስት ወይም ፍላጎት ከማግኘት የሚጀምር ሲሆን
የሚወዱትንና በውስጣዊ ስሜት የሚነሳሱበትን ነገር ማሰስና መፈለግን ያስፈልጋል። ፍላጎት በአንድ ጊዜ በአስማት አይገለጥም፣ በተደጋጋሚ በሙከራና በግኝት ይዳብራል። 2.2 ልምምድ ወይም deliberate practice ፍላጎትን ወደ ትክክለኛ ክህሎት ለመቀየር የሚያስችል ተግሳጽ ነው። ይህም በተለየ ደካማ ጎን ላይ በማተኮር ግልጽና ከባድ የሆነ የተዘረጋ ግብ በማውጣት ፈጣን ግብረ መልስ በመቀበልና ስህተቶችን ለማስተካከል ከፍተኛ ትኩረት በመስጠት የሚደረግ የልምምድ ተግባር ነው። 2.3 ዓላማ ወይም purpose የረጅም ጊዜ ጽናትን ለመጠበቅ ስራው ከግል ጥቅም በላይ የሆነ ትርጉም ሊኖረው ይገባል። ስራቸውን ከሌሎች ሰዎች ጥቅም ወይም ከዓለም አቀፋዊ እሴት ጋር ያገናኙ ሰዎች ስራቸውን እንደ ጥሪ ይመለከቱታል። እናም የመጽናት እድል ከፍተኛ ነው። 2.4 ተስፋ or hope ውድቀት በሚገጥምበት ጊዜ ወደ ኋላ ሳይሉ ለመቀጠል የሚያስችል አመለካከት ነው። ይህ ደግሞ የእድገት አስተሳሰብ ወይም growth mindset ከመያዝ ጋር የተያዘ ነው። ማለትም ችሎታዎች ቋሚ ሳይሆኑ በልምምድና በትጋት ሊዳብሩ እንደሚችሉ ማመን ላይ ያተኮረ ነው። 3ኛ ግሬት በጊዜ ሂደትና በባህል ተጽዕኖ ያለው እድገት ግሬት በውስጣዊ ዕለት ብቻ ሳይሆን በአካባቢ ተጽዕኖና በጊዜ ሂደት ይጨምራል። 3.1 የብስለት መርህ or maturity principle ግሬት በጊዜ ሂደት የሚጨምር ባህሪ ነው። ሰዎች ሲያድጉ በህይወት መንገድ ላይ ይረጋጋሉ፣ ዋና እሴቶቻቸውን ይለያሉ፣ ግባቸውንም ለማሳካት የተሻሉ መንገዶችን ያገኛሉ። 3.2 ያስቸጋሪው ነገር ህግ ወይም the hard thing rule ለወላጆችና ለአሰልጣኞች የሚሰጥ ተግባራዊ ምክር ሲሆን ልጆች ቢያንስ አንድ አስቸጋሪ ነገር ወይም ስፖርት፣ ጥበብ የመሳሰሉትን እንዲጀምሩና ቢያንስ ለአንድ የተወሰነ ጊዜ እንዲያጠናቅቁ መገፋፋት ያስፈልጋል። ይህ የሚተወው ተግሳጽ ለግሬት መሰረት ነው። የባህል ኃይል ወይም culture power አንድ ድርጅት፣ ቡድን ወይም ማህበረሰብ ጥረትና ጽናትን እንደ ቁልፍ እሴት ሲያራምድ ይህ በግለሰቦች ላይ ከፍተኛ ተጽዕኖ ያሳድራል እናም የግሬትን ደረጃ ያሳድጋል። በመጨረሻም ግሬት ዓላማ ያለው ጥረት ነው። ስኬታማነት በአስማት ሳይሆን በታታሪነትና ባልተቋረጠ ትኩረት የሚመጣ መሆኑን ባሻገር ያለው ምስጢር በዓለማችን መድረክ ላይ ስኬት